ዛሬ በዓለማችን ስለ ኢየሱስ ክርስቶስ የሰሙ ወይም ስለ ክርስትና ወይም ደግሞ ስለ ቤተ ክርስቲያን የሰሙ ብዙዎች አሉ። ነገር ግን ሁል ጊዜም ልብን የሚያሳምመው ነገር ቢኖር ሰዎች ስለ ሰሙት ነገር ወይም ክርስትና ምን እንደሆነ፣ ኢየሱስ ማን እንደሆነና ምን እንደሰራ አለመረዳታቸው ነው። አንዳንድ ጊዜ ሰዎች ወደ ማህበራዊ ሚዲያ መጥተው የሚዲያ አገልጋዮች የሚባሉትን ወይም ደግሞ በቴሌቪዥን ስርጭት ይፈልጓቸዋል። እነዚህም የሚዲያ የወንጌል ሰዎች ነን ባዮች ሲጮሁ፣ ሲወራጩ፣ ብዙ ነገር እያደረጉ ይህ የእግዚአብሔር ኃይል ነው ስሉ ከዚያም አልፎ ደግሞ ገንዘብ ሲጠይቁ በእውነተኛ ክርስቲያኖች ልብ ላይ ሕመም እንዲሰማቸው ያደርጋል። ምክንያቱም ደግሞ ክርስቶስን የማያውቁ ሰዎች እንዳሉ እነዚህ እውነተኛ ክርስቲያኖች ስለሚያውቁ ነው። ደግሞ በእነዚህ ሰዎች እውነተኛ ክርስትና እንደተቀለበሰ ማወቅ በጣም ያሳምማል። እነዚህ ሰዎች ደግሞ ደጋግመው ስለ ክርስቶስ ቢያወሩ ግን የሚናገሩለት ኢየሱስና ክርስትና ትክክል አይደለም። አንዳንድ እንደዚህ ያስባለሁ፣ ከእነዚህ ሰዎች ጋር ተገናኝቼ ቢያንስ ለትክክለኛ ክርስትና ብነግራቸውና ካልተቀበሉም ባይቀበሉም ከተቀበሉ ደግሞ ትክክለኛውን ክርስትና ቢቀበሉ ደስ ባለኝ ነበር። ስለዚህ ክርስትና ምንድን ነው? መልሱን የምናገኘው ከራሱ ከስሙ ውስጥ ነው። ይህም ከክርስቶስ ጋር የተያያዘ ነው። ይኸውም ከግሪክ የሚነሳ የእንግሊዝኛ ቃል ሲሆን ዋናው ግንድ ግን በዕብራይስጥ የመጣ የዕብራውያን የኪዳን ጽንሰ ሐሳብ የያዘ ነው። ይህም የመሲሁ እና የአዳኙ ኪዳን ተስፋ ነው። በመጽሐፍ ቅዱሳችን በዘፍጥረት እግዚአብሔር የሰውን ልጅ በምድር ላይ መልካም አድርጎ ፈጠረ። ነገር ግን ምናልባት ከማስተዋላችን በሚያልፍ አኳኋን ኃጢአት ወደዚህ ዓለም ገብቶ አፍቃሪውና ጻድቁን እግዚአብሔር ኃጢአተኛውና በጥላቻ የተሞላውን የሰውን ልጅ ለያያቸው። ይህም በሰውና በሰው መካከል መለያየትን ያመጣ ሲሆን ዛሬ የምናየው መከፋፈል የኃጢአት ውጤትና የሰው ውድቀት ውጤት ነው። ምንም አይነት የፖለቲካ ንፍቀ ክበብ ብንፈጥር ወይም ደግሞ ቁሳቁስ ብንሰበስብ ከኃጢአት እውነታ ግን መሸሽ አንችልም። ከእግዚአብሔር መራቃችንን መደበቅ አንችልም። ስለዚህ የክርስትና የመጽሐፍ ቅዱስ ትልቁ ጥያቄ እግዚአብሔር ቅዱስ ከሆነ እኛ ደግሞ በኃጢአት የወደቅን ከሆነ እንዴት ከእግዚአብሔር ጋር አንድ እንሆናለን ነው። መጽሐፍ ቅዱስ በሮሜ 3:23 ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል ይላል። ከቃላቶቼ ጋር ላትስማሙ ትችላላችሁ፣ እውነታውን ግን መካድ አይቻልም። በዚህ ዓለም ክፋትን እንመለከታለን። የምለውን የማታምኑ ከሆነ ዝም ብላችሁ የሚነገረውን ዜና ስሙ። ጋዜጣዎችን አጥኑ፣ የሰውን ታሪክ ተመልከቱ። ሰዎች በሰዎች ላይ በጭካኔ የተሞላ ግፍ ሲፈጽሙ ታያላችሁ። መንግስታት ሲነሱ ሲፈርሱ እንመለከታለን። ሰዎች ያለ ምክንያት በግፍ ሲገደሉ ታያላችሁ። ይህ ሁሉ ግን የኃጢአት ውጤት ነው። ስለዚህ እንዴት ኃጢአተኛው የሰው ልጅ ከጻድቁና ፍትሐዊ ለጽድቁም የኃጢአትን ቅጣት ከሚያስፈልገው ከእግዚአብሔር ጋር አንድ መሆን ይችላል? መልሱ የሚመጣው ሰው የሆነው ክርስቶስ ጋር ነው። መጽሐፍ ቅዱሳችን ስለ እግዚአብሔር ዘላለማዊነት ሲነግረን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሰውን መዳን ለማምጣት እግዚአብሔር ታምራዊ የማይታሰብ ከአእምሮ በላይ የሆነ የማይነገር ነገር እንደሚያደርግና በዚያ መንገድ ፍቅሩን እንደሚያሳየን
ይህንን ደግሞ በዚህ መንገድ እንደሚያደርግ ይነግረናል። በጽድቁ በኃጢአታችን ላይ ይፈርዳል። በፍቅሩ ደግሞ እግዚአብሔር ሰው ሆኖ በኢየሱስ ክርስቶስ መልክ ተገለጠ። ይህም በሰው ታሪክ ውስጥ እግዚአብሔር የገባበት ታሪካዊ ክስተት ነው። ይህም የናዝሬቱ ኢየሱስ ማንም ያልኖረው ሊኖረው የማይችለውን ፍጹም ሕይወት በምድር ላይ ኖረ። ከዚያም ወደ መስቀል ሄደ። አብዛኞቻችን የሮምን መስቀል በፊልም እንደምናውቀው ኢየሱስ የተሰቀለ ቢሆንም ግን የእርሱ መስቀል ከሥጋው ሞት የሚያልፍ ለኃጢአተኞች የተከፈለ ዋጋ ነበር። ፊልም ሊያሳየን የማይችለው እውነታ ቢኖር ይህ ነው። ኢየሱስ ኃጢአታችንን በሙሉ ተሸክሞ የእግዚአብሔር አብ የጽድቅ ፊት ቅጣት በወልድ ላይ አኖረ። ከመሞቱም በፊት ተፈጸመ በማለት ሙሉውን ኃጢአት መደምሰሱን ገለጸ። እኛም ሁላችንም በኃጢአት ምክንያት ሞተን የዘላለም ቅጣት ሲጠብቀን እግዚአብሔር ራሱ የገዛ ልጁን በእኛ ምትክ በመቅጣት ዕዳችንን ከከፈለ በኋላ በሦስተኛው ቀን ከሙታን በመነሳት ወደ ሰማይ አረገ። አሁን መጽሐፍ ቅዱስ ኢየሱስ እውነት፣ መንገድ፣ ሕይወት ማንም ያለ እርሱ ወደ እግዚአብሔር እንደማይመጣና በእኛና በእግዚአብሔር መካከል አንድ መሸጋገሪያ እንዳለ ያስተምረናል። ስለዚህ ትክክለኛ ክርስቲያን ማለት ጻድቅ ሳይሆን ወደ እግዚአብሔር እንደሚሄድ የሚያምን ማለት ነው። ለምን? በሌሎች ሃይማኖቶች ወደ እግዚአብሔር መንግሥት የምትገባው በመልካም ሥራህና ስለሚገባህ ነው። በክርስትና ግን ከእግዚአብሔር ጋር አንድ የሆነው በመስቀል ላይ በተከፈለው ታላቅ ዋጋ ነው። አሁን ዛሬ ቢሞት በእግዚአብሔር ዘንድ ሙሉ ተቀባይነት አለኝ። ምክንያቱም የዛሬ 2000 ዓመተ ምህረት የእግዚአብሔር ልጅ በመስቀል ላይ የከፈለልኝ ዋጋ አለ። ይህም በሥራዬ ወይም በሃይማኖታዊ ተግባራት ወይም በቤተ ክርስቲያኔ ሳይሆን በክርስቶስ ብቻ ነው። የእርሱ ሞት ከኃጢአት በላይ ነው። ምን ያህል ኃጢአት እንደሠራ አላቅም። ደሙ እጅግ በቂ ነው። ስለዚህ ዛሬ ለመዳን ምን ላድርግ ብለህ ብትጠይቁኝ መጽሐፍ ቅዱስ የሚለው ከባባድ ነገር ማድረግ አይጠበቅባቸውም። ወደ ሲኦል መውረድ፣ ወደ ሰማይ መውጣት አይጠበቅባቸውም። ለመዳን በኢየሱስ ክርስቶስ እመኑ። በሥራህ ላይ በሃይማኖትህ ላይ ያለህን መታመን ቁረጥ። ሰው በሆነው በክርስቶስ ሥራ ላይ ታመን። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ይህ ታላቁ የኃጢአተኞች የኪዳን ተስፋ ነው። አሜን።